አሁን የገባም የውጭ ምንዛሪ መዋዠቅ የኢትዮጵያ የፋይናንስ ዘርፍ ቀዳሚ ስጋት መሆኑ ተገለጸ። በተለይ በውጭ ሀገር ገንዘብ ሰርታችሁ በዶላር፣ በፓውንድ፣ በዩሮ፣ በሪያል እና በሌሎችም ገንዘቦች ኢትዮጵያ ኢንቨስት ያደረጋችሁ ይሄ ሪፖርት ይጠቅማችኋል። የኢትዮጵያ ብሔራዊ ባንክ ይፋ ባደረገው አዲስ የጥናት ዳሰሳ መንግስት የፋይናንስ ስርዓቱን ለማረጋገጥ ሰፋፊ የውጭ ምንዛሪ ማሻሻያዎችን ቢያደርግም የውጭ ምንዛሪ ተመን መዋዠቅ አሁንም የሀገሪቱን የፋይናንስ ዘርፍ የሚፈታተን ቀዳሚው ስጋት መሆኑን አስታውቋል። የባንክ ስራ አስፈጻሚዎችን፣ ምሁራንና አማካሪ ድርጅቶችን ጨምሮ 42 ባለድርሻ አካላት በተሳተፉበት በዚህ ጥናት 26.2% የሚሆኑት ምላሽ ሰጪዎች ፈጣንና ተከታታዩ የብር የመግዛት አቅም ማሽቆልቆል በሚቀጥሉት 1 እና 2 ዓመታት ውስጥ የፋይናንስ ስርዓቱ ዋነኛ አደጋ መሆኑን ገልጸዋል። ይህ ውጤት የገበያ መር የውጭ ምንዛሪ ስርዓት ቢጀመርም ገበያው አሁንም የምንዛሪውን እንቅስቃሴ እንደ መደበኛ ሳይሆን እንደ አለመረጋጋት ምንጭ አድርጎ እንደሚመለከተው በግልጽ ያሳያል። መረጃውን ከመቀጠሌ በፊት በእናንተ በምትኖሩበት አካባቢ ዶላር ስንት እየተመነዘረ እንደሆነ እስኪ ኮመንት ላይ ጻፉልን። በጥናቱ መሰረት የዋጋ ንረት ማለትም ኢንፍሌሽን በ23.8% ምላሽ ሰጪዎች ሁለተኛው ትልቅ ስጋት ሆኖ ተቀምጧል፣ ከምንዛሪ መዋዠቅ ቀጥሎ ማለት ነው። ከዚህ በተጨማሪ የጂኦፖለቲካዊ ውጥረቶች፣ የውጭ ዕዳ ጫና እንዲሁም አንዱ በአንዱ ላይ ፈጣን ጫና ሊፈጥር የሚችለው የብድርና የጥሬ ገንዘብ እጥረት ወይም ሊኩዲቲ እርስ በርሱ የተሳሰሩ ስጋቶች መሆናቸው ተነግሯል። በአንጻሩ እንደ ሳይበር ጥቃትና ዲጂታል ማጭበርበር ያሉ ከቴክኖሎጂ ጋር የተያያዙ አደጋዎች ዝቅተኛ ስጋት ተብለው ቢመደቡም ሪፖርቱ ይህ የሆነው ምናልባትም ከግንዛቤ እጥረት እንጂ ከአደጋው ማነስ ባለመሆኑ በቀጣም የዲጂታል ፋይናንስ መስፋፋትን ተከትሎ ስጋቱ በከፍተኛ ሁኔታ ሊጨምር እንደሚችል አስጠንቅቋል። የፋይናንስ ስርዓቱ በማክሮ ኢኮኖሚ ደረጃ መረጋጋት እያሳየ ቢመጣም አሁንም በውጭ ምንዛሬና በዋጋ ንረት ዙሪያ ከፍተኛ እርግጠኛ ያለ መሆን አለ። እነዚህን አዳዲስ ስጋቶች ለመቀነስ የጥናቱ ተሳታፊ ባለድርሻ አካላት በፊስካልና ሞኔታሪ ፖሊሲዎች መካከል ጠንካራ ቅንጅት እንዲኖር፣ የቁጥጥር ስርዓቱ እንዲጠናከር፣ የውጭ ምንዛሪ ክምችት እንዲያድግ እንዲሁም በዲጂታል መሰረተ ልማትና አደጋን አስቀድሞ በመገምገም ላይ የተሻለ ኢንቨስትመንት እንዲደረግ ጥሪ አቅርበዋል።